እኔ ሰባተኛ ክላስ ስደርስ ወደ ክርስትና እናቴ ጋር ክርስትና እናቴ እሷ ጋር ሆኜ ነበር መማረው ሌላ ከቤተሰቦቼ ሌላ ከተማ ማለት ነው ራቅ ያለ ቦታ እሷ አጋጣሚ ትዳር ስትይዝ ብቻዋን ነበረችና ላስተምራት ብላ ከቤተሰቦቼ ወሰደችኝ እና እሷ ጋር ሆኜ የተማርኩኝ አረገዝ ነፍሰ ጡር ስትሆን ወደ ቤተሰቦቿ ወደ እናቷ ልትወልድ ሄደች ማለት ነው ስትሄድ እኔም ከማን ጥላይ ነው ከባሏ ማለት ነው ከባሏ ከዛ ባልየው በቃ ይጠጣል መጠጥ ምናምን ይጠጣል በሚጠጣ ሰዓት በቃ አረጣለሽ ግን ምንድነው እያቆራረጥሽ ነው የምታወሪውማ ይቆራረጣል ማለት ቁርጥ እያልሽ ነው የምታወሪው ላይ ቀጥታ አይደለም የምታወሪው እሺ ኔትወርክ ይሆናል አይ ኔትወርክሽ ሳይሆን አነጋገርሽ ነው አነጋገሬ ነው እሺ ድንገት ሳላስብ ስላስገባሽኝ ይሆናል እና እሱ የሆነ ባለ ኮሜንት እያነበብሽ ከሆነ ኮሜንቱን እዘጋዋለሁ ግን እነሱ ያለ ጥፋታቸው ለምን ኮሜንት ይዘጋባቸዋል አይዘጋ አራ ግድግዳ እያየሽ አውሪ እሺ አራ ችግር የለውም ኮሜንት ይሁን እና ማለት እሱ የሆነ ባለስልጣን ነገር ነው ባለስልጣን ነው እሷም ባለስልጣን ማን ነው ክርስትና እናቴ ናት እናቴ ሰጡን ክርስትና እናቴ ኦኬ የክርስትና እናትሽ ባለስልጣን ነው አው ባለስልጣን ነው ከዛ በቃ ማለት ማታ የሆነ ኡዞ የሚባል መጠጥ አለ እሱን ይጠጣል ከዛ ላጉርስሽ ምናምን ማለት ጀመረ ምግብ ምናምን ማለት ነው እኔ በጣም ነው መፈራ በጣም ፈሪ ነኝ በቃ ገና ትንሽ ነኝ በዛን ሰዓት እና ላጉርስሽ ምናምን ማለት ጀመረ ከዛ የሆነ ቀን እቺን ቀመሺ ብሎ አጠጣኝ ማለት ነው ከመጠጡ ያፈታል ወይኔ አቡዬ ቀምሼ ማለቅም እኮ ከዛ አቀመሰኝ ጠጫ ላይ እኔ አልፈልግም ስል በግድ ምናምን አስጠጣኝ ከዛ በኋላ የተፈጠረውን እኔ ራሴን ትቻለው ማቀው ነገር የለም ማለት ያው ተደፍሬያለሁ ጠዋት ስነሳ በቃ ራሴን በቃ ምን ልበልሽ አቡዬ ራሴን ያገኘሁት በቃ እሱ እዛው እንደተኛው ስራ ሄዷል በጠዋት ተነስቶ ማለት አልገባኝም እነሱ ቤት ነው የምታድጊው የምትኖሪው እነሱ ቤት ነው እኮ ብቻዋን ስለሆነች አዲስ ሙሽራ ስለሆነች ላሳድጋት እኔ ጋር ትማር ብላይ ነው ይዛኝ ሄደችው የክርስትና እናትሽ ለእናትሽ እሷ አዲስ ሙሽራ ስለሆነች የክርስትና እናትሽ አዲስ ሙሽራ ስለሆነች እኔ ጋር ላሳድጋት ብላ ወስዳሽ ከነሱ ጋር መኖር ጀመረሽ ነው ከነሱ ጋር መኖር ጀመረ ያው እና ከዛ በኋላ በቃ ተደፍሬያለሁ ምንም ማድረግ አልቻልኩም ራሴ ተነስቼ ያንን እንትኑን ሁሉ አጥቤ ምናምን አንስቼ ምንም ማድረግ አልችልም ከዛ ማለት ነው ሰባተኛ ክፍል ተማሪ እያለሁ እና ድንግል ነበርሽ ሲደፍርሽ አዎ አቡ በሰባተኛ ክፍል ይወሰዳል ታዲያ ሳመጣኔ ትምህርት ቤትም አልሄድኩም ትምህርቴን ቀረው በቃ በጣም ያንቀጠቅጠኛል ምናምን በቃ ብርድ ለችን የእንጀራ እናትሽ እሷ እኮ ልትወልድ ሄዳለች ወደ እናቷ ስትሄድ እሷ አንቺን ከባልሽ ጋር ቤቷ ስትጥላሽ ሄደች ጥላኝ ሄደች እኔ ተማሪ ነኝ በዛ ሰዓት እየተማርኩኝ ነው እኔን ጥላኝ ሄደች ማለት ነው ባለስልጣንም ነው ነበር አው ትልቅ ባለስልጣንም ነው እንደዚህ የሚያደርጋል ብላ በጭራሽ አትገምትም ከዛ ምንም እኔም በቃ አፍኛው ዝም ነው ያልኩት እሷም ጊዜው ደርሶ ተመልሳ ስትመጣ እኔ እርጉዝ ነኝ አርግዣለሁ እሺ እና እኔም አላውቅም ከዛ እሷ ሁኔታዬን ምናምን እያየች በቃ እሷ ናት ያወቀችው እኔ ራሱ አላውቅም እርግዝናው ማለት ነው እና ምን ሆነሽ ነው ምናምን ትላለች ከዛ ሐኪም ቤት መሄድ አለብን ምናምን ብላ ወሰደችኝ ሐኪም ቤት ስትወስደኝ እንደዛ መሆኔ ነገሯት
በጣም ደነገጠች። የሆነ መምህር አለ እዛ የሚመጣ ከጎረቤት እሱ ነው ብላ እሱን ነው የምጠረጥረው። እኔ ደግሞ አልተናገርኩም ዝም አንቺን አልጠየቀችሽም ማን የደፈረሽ ብላ ተደፍረሽ ነው ወይ ፈልገሽ ነው ወይ ምንድነው ብላ አንቺን አልጠየቀችሽም? አልጠየቀችኝም። ሲጀመር እኔ ጠየቀችኝ። ስጠይቀኝ እኔ ዝም ምንም አልናገርም። የሆነ የሚቀላለደው በጣም የሚወደኝ ምናምን ልጅ አለ ከጎረቤት የሆነ መምህር ነው። እሱን ነው ጠረጠረችው። እሱ ነው ትለኛለች። እኔ ዝም አልኩኝ። ምንም መናገር አልፈለኩም። ማልቀስ ነው ብቻ ማልቀስ ነው። ከዛ መጨረሻ ላይ ምንም ለታላቅ እህቴ ደውላ ነገረቻት። በቃ እኔ አወጣጣታለሁ ላኪያት አለችኝ። ወደ ቤተሰብ ወደ እህቴ ቤት ሄድኩኝ። ከዛ ማስወረድ አለባት ብለው ክርስትና እናቴና እህቴ ሁሉ ተመካክረው እንዳስወረድ መድኃኒት ተሰጠኝ ማለት ነው። የሆነ ባህላዊ ሕክምና የሚሰራ ሰው አለ። እሱ ጋር ወሰዱኝና መድኃኒቱን ተጠቅሜ ወደ እሷ ነው የተመለስኩት። ወደ ክርስትና እናቴ ቤት ተመለስኩኝና የሆነ ክላስ ውስጥ አስቀመጠችኝ ማለት ነው። ከዛ ያ መድኃኒት እየሰራ ሲመጣ በጣም በቃ ጭንቅ ግቢ ሆነ ማለት እኔ ሰው ባሏ እንዳያይ እቃ ቤት የሚባል አለ። እቃ ቤት ውስጥ አስቀመጠችኝና ማዳበሪያ ነገር የሆነ እንትን ነገር በቃ ልክ ምጥ ያለሽ በቃ ምጥን አይቼዋለሁ። አሁን እኔ ልጅ ስለወለድኩ ምጥ በቃ ስንከባለል መሬት ላይ ምን እያልኩ በቃ የሆነ ጊዜ ፈርሳለሁ ብላ እንደዚህ አይነት ድዳኔ ፍረሳ ድምጥ ማጡ ይፍታ። ትክክል። እኔም እንደዛ ነው። በቃ የራሱን ልጅ የማይምር ደፋሪ ደግሞ እንደዚህ አይነት ትዳር ነው ተብሎ ነው እንደሚኖረው። ያቺ ምስኪን እኮ የክርስትና እናቷ እኮ ትዳር አለኝ ብላ እኮ እየኖረች ነው። የኔ ምስኪን ባሽ አሁንም እየኖሩ ነው። ሽርጉ እያለችለት ነው። ያ አሁንም እየኖሩ ነው። እስከ ዛሬ ተናግሬ ማለት ብትሰማ ግን እርግጠኛ ነኝ ቀጥታ እንደምትለያይ ነው የማውቀው። ለምን በጣም ነው የምታምነው። እኔ በዛን ሰዓት ትንሽ ነው በጣም ስለምታምነው ነው አንቺን የ13 ዓመት ቦቀቅላ በቤት ውስጥ ላለት ሄደችው ስለምታምነው። ያ ትክክል። እና ያ ሁሉ አልፎ ከዛ በቃ እኔም ትምህርቴን ተምሬ ጨርሼ ቴክኒክና ሙያ በሰርቪንግ ተምሬ ምናምን ጨርሼ ከዛ ወደ ምን መጣ ወደ ስደት ወደ ሱዳን ማለት ነው። ወደ ሱዳን አንድ ደላላ እዚህ ምን ያደርግልሻል ምናምን እዛ ብትሄጂ እንደዚህ ሲለኝ ኦኬ ብዬ ቤተሰብ አባቴ በቃ የሆነ ቦታ ምናምን ሽጦ ነው ሁሉ ለደላላ ከፍዬ እንደዚህ ስመጣ ምንድነው ያጋጠመኝ ሌላ ነገር አቡዬ መንገዱ ሌላ ደላላው ያወራው ሌላ እኔ ያጋጠመኝ ነገር ሌላ ዶክመንቴሽን ሁሉ ያዢ ምናምን እዛ ትቀጠር ያለሽ ምናምን ብሎ ነው የተናገረውና እኔ ከዛ ከአዲስ አበባ እኔ የክፍለ ሀገር ልጅ ነኝ። አዲስ አበባ አመጣን። ሌላም ወንድ ልጆች ጓደኞቼ ሌላ ወንድ ልጆች አሉ አብሮኝ የመጡ። ከዛ የሆነ አዲስ አበባ ላይ የሆነ ተደራራቢ አልጋ የሆነ በቃ የሆነ ቆሻሻ ሰፈር ነው። እዛ ውስጥ አስገብቶን እዚህ ተኛዋለን። ከዛ ወይኔ ጉዴ በቃ ልቤ መደንቀጥ ጀመረ። ከዛ ማታ ላይ በሆነ መኪና እንትን ፒክአፕ መኪና ነው እንትን ብሎን ጭኖን ወደ ሌላ ቦታ እንደገና ወሰደን። ከዛ ምን አይጉር ነው የገባሁት እያልኩኝ በቃ ውስጤ ስልካችን ምናምን ተቀበለን። ከዛ በኋላ ወደ ምንድነው ይሄ ወደ መተማ ለመሄድ ትኬት ቆረጠልን ማለት ነው። በእንትን ትኬት ቆረጠልና አውቶቡስ ተራ ሄደን ስንሄድ ሚሊኒየም እንትን ላይ አባይ በረሃ ላይ ተያዝን። እንዳለ መታወቂያችን ሲታይ ማለት ነው። መታወቂያችን ሲታይ የሌላ ክልል በቃ ከሩቅ ክልል የመጣነንና እናንተ ወዴት ነው የምትሄዱ ወደ ሱዳን እንደምትሄዱ ይታወቃል ብለው ፖሊሶች እንዳለ ያንን ሁሉ መኪና ሙሉ ነው ብታይ። ከዛ አስመልሶን ደጀን የምትባል የሆነ ፖሊስ ጣቢያ አስገብቶን እዛ ደጀን የምትባል ከተማ ላይ አንድ ቀን ሙሉ ታስረን አስመለሰን እንደገና ወደ አዲስ አበባ ስንመለስ ደውለን ያደላላው እንደገና ተቀብሎን እንደገና ደግሞ በሌሊት እዛ አባይ በረሃ ላይ ለሚጠብቁት ሌላ ክፍያ ከፍሎ ማለት ነው ተሻገርን።
ተሻገርና ባህር ዳር ገባን። ከባህር ዳር እንደገና ደግሞ ሌላ ደላላ ያ ደላላ ተቀብሎን እንደገና ወዴት ወደ መተማ ገብተን እናቴ ያውዬ እኔ በቃ የደረስን መሰለኝ። ከዛ ሌላ በረሃ ነው በቃ በጣም ያስፈራል። የሆነ ጎጆ ቤት ውስጥ አለ። እዛ ውስጥ ቁጭ አድርገን አሁን ማታ ነው የምትነሱት ይለናል። ተዘጋጁ ይለናል። ሱሪ ልበሱ በቃ የሆነ ውትድርና ነገር መሰለኝ። በጣም ፈራው። ከዛ ሱሪ ነው የምትለብሱት ይሄ ምናምን አውልቁ፣ ብር ያላችሁ አምጡ፣ የዘር እንትን የቃ ይገዛላችሁ ብስኩት ምናምን ይላል። ከዛ ያለንን ብር ሰጠናቸው ምናምን። ከዛ ገዝተው ያመጡልናል ስንል ምንም ነገር የለም። ከዛ ማታ ላይ ተነሱ ተባለ። ማታ ላይ ተነሳን እንዳለ በቃ በረሃ ገባን። በሰልፍ ማለት ነው። በጣም ብዙ ነን። በሰልፍ ስንሄድ በቃ ያሯሩጡናል። የሆነ ገደል አለ ምናምን በቃ እኔ ራሴን ጠላሁት። ከዛ ያሯሩጡናል። እንደገና ከደላላ እንደገና ሱዳን ተቀበለን። ለሱዳን ያቀበለንና ከመተማ ሱዳኒው ተቀበለን። ሱዳኒው ደግሞ በቃ ይዞን ሱዳን ምሽት ነው የምንሄደው። ቀን ቁጭ እንላለን። ጠራራ ነው፣ ፀሐይ ነው። ምሽት በመስመር እንሄዳለን። ከዛ እየሄድን እንደገና የት ለመሄድ ነው? ወይ ሱዳን ለመድረስ እኮ ነው። ሱዳን ከመተማ እኮ ነው መከራ ሱዳን ለመግባት። ከዛ ላይ የሆነ ትልቅ በቃ የከብት የሚጫንበት መኪና አለ። እሱ ላይ ተጫነን። እዛ ላይ ተጭነን ስንሄድ በቃ የሆነ ሰው እየመጡ እነሱ ሱዳኒዎች በቃ ሴቶቹን እንዲህ አንገትሽን ወደ ላይ ቀና እያደረጉ ሊደፍሩ ማለት ነው። በቃ ሴቶቹን እንደዚህ በቃ የሆነች ከአረብ ሀገር እዛ ብዙ ጊዜ ተመላለስቻለች እና በቃ እንደዚህ የሆነ እንትን ነገረችኝ። የሆነ ብቻ የሆነ እንትን ነገር ነው፣ በአረበኛ ነው ነገረችኝ። እንደዚህ በይ ከዛ በኋላ እንትን አይወስድሽም ስትለኝ ከዛ እንዲህ ሲያደርገኝ ጭንቅላቴ የሆነ ቃል ተናገርኩኝና ምንድነው እሱ ቃሉ? እኔ አላውቅም በእውነት የሆነ እንትን የነሱ ቋንቋ ነውና ከዛ የሆነ ብቻ እንደዛ ካልሽ አይነኩሽም ይተውሻል ስትለኝ ከዛ ሌላ ሴት ምናምን እየወሰዱ ገቢና ውስጥ አይናችን እያየ ሴቶቹን ይደፍራሉ። ከዛ በኋላ እየደፈሩ ሁሉንም ማለት ነው። የቀረ ሴት የለም አቡዬ ሲደፍሩ እግዚአብሔርን እምልሽ አይናችን እያየ ሲደፍሩ ከዛ እግዚአብሔር አውጥቶኝ እንደው ሳልደፈር የሆነ በቃ ልክ በሽተኛ የመሰልኩኝ አስላለሁ አውቄ ማለት እግዚአብሔርን ነው የምልሽ። ልክ የታመንኩ የመሰልኩኝ ጉስቁል ብለናል። ያው ሲጀመር አስላለሁ አውቄ የሆነ እንትን እንደያዘኝ በሽተኛ እንደመሰልኩኝ እያሳልኩኝ ምን እያልኩኝ በቃ የናቁኝ እየተውኝ አለፉኝ። እግዚአብሔር ይመስገን። እንደገና ደግሞ ከዛ ወርደን ሌላ ጣጣ እንደገና አሁንም በእግር ይወስዱናል። በእግር ስንሄድ እንደገና ደግሞ ሌላ በረሃ የሆነ ቤት አለ። እዛ ውስጥ አስገቡን። እዛ ውስጥ ደግሞ ስንገባ አሁንም ሌሎች ደግሞ አዲሶች ይመጡና ደግሞ ይፈልጋሉ ለመድፈር ማለት ነው። እንደዛ በቃ አቧራ ምን መስለሽ ድርክት ብለሽ በቃ ለመድፈር ነው እንትን የሚሉትና እና በቃ ራሴን ሁሉ አስጠላኝ። እንደዛም ሆኜ በዛ ችግር ሱዳን ገባው። ሱዳን ከገባው በኋላ ደግሞ ሱዳን የሆነ እንትን ኢጃዛ ቤት አለ። እዛ ቤት አስገቡን። እዛ ቤት ቁጭ እያል ታጠብን። አበሾችን አገኘን። እነሱ ልብስ የሆነ ቢጃማ ነገር ሰጡን። ታጥበን ቀያየርንና ከዛ እየደዋወል ዘመድ እየመጣ እየተቀበለው ይወስደዋል። ከዛ እኔ ማቃዎቸው ሰዎች ነበሩ። ደውለን መተን ተቀበሉኝ። ይዘውኝ እዛ ወሰዱኝ። ሴቶች ነበሩ እነሱ ጋር አሳርፈውኝ። ከዛ እኔ በቃ ምንድነው የሚሰራ ብዬ ነው አሁንም ማስበው። ከዛ ስራ ትገቢያለሽ ምናምን ይሉኛል። ምንድነው ስራው ላሉ ምንም አላውቅም በቃ። ከዛ እዚህ ቤት ቋንቋ እስከምትለምጪ እዚህ ግቢ ብሎ የሆነ እዛው ቅርብ ከቤታቸው ፊት ለፊት የሆነ አረቦች ቤት አስገቡኝ።